بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين أما بعد أيها الأحبة بفضل الله ومنته عز وجل ثم بسعي الإخوان فجزاهم الله خيرا عند بقدميا بالله سبحانه وتعالى توفيق كزيام وندموج فجزاهم الله خيرا بعد رغوت ጥረት ይህ ፕሮግራም እንዲካሄድ ሰበብ ሆኗልና አላሁ ጀለ ወዐዝ ከተገናኘን በኋላ ምንጠቀም አላህ ያድርገን። ባለፈው እንደምታስታውሱት አይ ቲንክ ከሁለት ወር ኦር 3 ወር አካባቢ ይሄው ራሱ ፕሮግራም በዚህ ርዕስ ተይዞ በእለቱ ወንድሜ ረሂመሁላህ ሞቶ ፕሮግራሙ ተሰርዞ ነበር። ዛሬም ወደ መሰርዝ ደርሶ ነበር። በጣም አሞኝ ነበር፣ ግን ዛሬም ምክንያት ነግሬ መቅረት ስለከበደኝ ነው የመጣሁትና አላኩል ሐል በምችለው ያህል ለማስኬድ ሙከራ አረጋለሁ። ከዛ ሲጣናኝ ወርዳለሁ ከመድረክ። عنوان المحاضرة مشاكل الزوجية وعلاجها የትዳር ህይወት ችግሮችና መብትዎቻቸው ምክንያቶቻቸውስ ምንድናቸው ስለሚለው ለማየት ሙከራ እናደርጋለን። ይሄንን ርዕስ ስንመርጥ በዛሬው ዘመን ላይ ትዳር ህይወት ጋር ተያይዞ አንደኛ የመጋባቱ መጠን አናሳ ሆኗል ባለው የህይወት ውጣ ውረድና ظروፍ አቅምም ተያይዞ፣ ሁለተኛ ደግሞ ከትዳርም ከጋብቻም በኋላ ፍቺ በስቷል። ስለዚህ ፍርድ ቤት መደበኛ ፍርድ ቤትም ይሁን ሸሪዓ ፍርድ ቤት እንደው እዛ አካባቢ ላይ የማግኘት ወይንም ያንን ቦታ የመጎብኘት እድል ያላችሁ ሰዎች እምለው በደንብ ይገባችኋል። በተለይ ሽማግሌዎችም እንደዛው ሁሉ ጊዜ ሽምግልና ሲገባ በብዛት የሚገባው በትዳር ጉዳይ ነው። ከዛም አንዳንዴ በንብረት ጉዳይ ይገባል። ወንድሞች አብረው ሲሰሩ እገሌ በላኝ እገሌት በላችኝ በሚል ይገባል። በብዛት ግን በትዳር ጉዳይ ነው ሽምግልና የሚገባው። ኢዘን እኛ ሙስሊሞች አንደኛ ትዳራችንን መምራት አቅቶን ወደ ሽምግልና ሶስተኛ ወገን እንዲሰማን ማድረግ፣ ከዚያም አልፎ ደግሞ ወደ ፍርድ ቤት ሸሪዓ ፍርድ ቤት የሚሆን መደበኛ ፍርድ ቤት እየሄድን የምንካሰስበት ነባራዊ ሁኔታ ስለበዛ በዘመናችን በዚህ ዙሪያ ላይ እንደው ትንሽ ጥቆማ ማድረግና መተዋወስ የግድ ስለሚል ይህንን ርዕስ መርጠናል። እኽዋኒ የመሻኪሉ ዘውጅያ የትዳር ህይወት ውስጥ የሚፈጠሩ ምስቅልቅል ያለ ህይወት የትዳርን ቫልዩ ወይንም የትዳርን ክብር ካለማወቅ የተነሳ የሚመጣ ነው። አላሁ ጀለ ወዐዝ ትዳርን አያ ሚን አያቲላህ ነው ያደረገው። አያ ሚን አያቲላህ ከአላህ ተአምራቶች ውስጥ አላህን ጌትነቱን አስተዋዋቂ ከሆኑ ተግባራቶች ውስጥ አንዱ ለኔና ለናንተ ቢጤዎቻችንን ማኖሩ ነው። ተቃራኒ ጾታ